ልጇን ተርባ የሞተችው እናት በስደት ሀገር ጥርሷን ነክሳ በስስት ስላሳደገቻት የበኩር ልጇን የታገለችው እናት ድንገተኛ ሞት የብዙዎችን ቅስም ሰብሯል። ስፍስፏ እናት ፈተና በበዛበት ስደት በሥርዓት ያሳደገቻትን ልጅ ከማኅበራዊ ሚዲያ ወጀብ ለመጠበቅ በሺዎች ፊት በአደባባይ ተዋርዳለች። ብርቷ እናት ልክ መስሎ ካልታያት የፍቅር ግንኙነት ልጇን ለመጠበቅ በአደባባይ ተዋርዳ ተሸነፈች። መርህ የለሹ የቲክቶክ ወጀብ እናትን ከልጇ አቆራረጠ። በመጨረሻም ብርቷ እናት ተሸነፈች። ተብከንክናም የሞት ጽዋን ተጎነጨች። ይህች እናት የቲክቶክ ጨዋታ አዋቂዋ፣ ብዙዎች የሚሳሱላት የኮልታፏ ዴዚ እናት ቲና ታምራት ነች። ራሷን አዋርዳ በአደባባይ ታገላ የተሸነፈችው ቲናና የስስት ልጇን እንደናፈቀች ከዚህ ዓለም የተሰናበተችው ለኮልታፏ ዴዚ የዘላለም ጸጸት፣ ጉዳዩን ለሚያውቁት ለሚሊዮኖች ደግሞ አስደንጋጭ ልብ ስብራት ክስተት ሆነዋል። በስደት ሀገር ልጆቻቸውን ከዘመን አመጣሽ ፈተና ጠብቀው ኢትዮጵያዊ ቀለማቸውን ሳያጡ በሥነ ምግባር አንጸው ዲያስፖራ እናቶች ምሳሌዋ ቲና ታምራት ዓለም በቃኝ አለች። ስለ ልጇ በአደባባይ ራሷን አዋርዳ ታግላ የተሸነፈችው የቲና ሞት እንደ ሌሎች አሚን ብሎ ለመቀበል የሚከብድ ልብ ሰባሪ ክስተት ሆኗል። የሰው ልጆች ሁሉ በየተራ ወደ አይቀሬው ሞት መሄዳችን የማይካድ ሐቅ ቢሆንም ቲና ወግ ማዕረግ ያጭቻትን ልጇን ተርባ ማረፏ ብዙዎችን አሳዝነዋል። ቲና ልጇን ከማኅበራዊ ሚዲያ መጣሽ ወጀብ ለመጠበቅ ታግላ አልሳካልሽ ቢሏት በአደባባይ ተሳድባም ከልጇም ጋር ተለያይታ ከስደት ሀገር ብን ብላ ወደ ኢትዮጵያ ተመልሳ ዓለም በቃኝ ብላለች። ልጇን በቲክቶክ ወጀብ ተቀምታ 2 ዓመት ገደማ ለብቻዋ የተብከነከነችው ቲና ልጄን አፈቅሽኝ እንዳለች በድንገት መሞቷ አስደንጋጭ ጉዳይ ሆኗል። እናት በብዙ ውጣ ውረድ ለዚያም በስደት ሀገር ያሳደገቻትን ልጅ ወግ ማዕረግ ለማየት እንደጓጓች ልጅን ፍቅርን ብላ የወሰደችው አቋም በቲክቶክ ሆይታ ወጀብ ተሸፍኖ የዘላለም ጸጸት ለመሸከም ተፈረደባት። ከርታታዋ እናት ቲና በድንገት ያረፈችው የውስጥ ሕመሟን በአደባባይ ወጥታ ልጄን አፈቅሽኝ ብላ በቲክቶክ ስሜቷን ባጋራችበት ሰሞን ነው። እናትና ልጅ እስከ ወዳኛው ተለያይተው የቀሩት ቲክቶክ ላይ የተጸነሰ ዓይንም አፍም የበዛበት ፍቅር መሆኑ ደግሞ እምብዛም ያልተለመደ አሳዛኝ ክስተት አድርገውታል። እናትና ልጅን ያቆራረጠው ፍቅር በቲክቶክ ተጀምሮ እጅግ የበዛው ውዝግብ አስተናግዶ ዛሬም ድረስ የዘለቀ ነው። እንግሊዝኛን አጣፍጣ አማርኛ ላይ የተኮላተፈች የቲክቶክ ጨዋታ በማድመቅ የምታወቀው ዴዚ ሌላኛው ቲክቶከር አሌክ በቅጽል ስሙ አሞራው ባይን